ነው ሲና አባባልስ የተማረን የሚመለጠው የሚባለውን ነገር ሲና አባባል እንዴት ያዩታል? ይሄ እንኳን የተሳሳተ አመለካከት ነው። የሚመለጠው የተማረረ እንጂ የተማረ አይደለም። ምክንያቱም የተማረረ ያው ሁሉ ጊዜ እንደዚህ ለብድር ሲል እንደ ድመት ጸጉር ብን እያለ ያልቃል። የተማረ ሰው ፍልፍሉ ሄሎ መርጦ እንዴት ነህ? ደህና ነህ ወይ? እንዴት ነህ? ደህና ነህ? አለሁ ደህና ነህ ወይ? የእኔ ጌታ አለ። መቼ መጣ? ሰሞኑን መጣሁ። እንዴት ነህ? በእናትህ ጥሩ ነው። ምን እኔማ ምቾት አሰቃየኝ። ጥሩ ነው። እኔ የምልህ ዛሬ ምንድን ስማ፣ አንተ ማን ስለሆንክ ነው? ቆይ እንደዚህ ይሄን ያህል የምታስቀይመኝ ምን አጠፋሁ? ስማ የመርሳት ችግር ስላለብኝ አንተ እኔ ትጫወትብኛለህ? ምንድን ነው? ቆይ ያስቀየምከኝ? ረሳሁት። ንገረኝ፣ ምንድን ነው ያስቀየምከኝ? እኔ ምንም እኮ አሁን ድንጋይ ይዘህ ነው የመጣው። እኔ ምንም እኮ አላስቀየምኩም። እኔ ተፈሪ ማለት ነው። ለማንም ያሲን ተፈሪ አይደለም። ያሲን ነው። እሺ እኔ ያሲን ማለት ነው። ለማንም ወደ ኋላ የምል ሰው አይደለም። እንዴ አናትን ነው የምለው። ጉዳዩን ላስታውሰው ብቻ። ረሳኸው? አዎ በቃ ተው፣ ችግር የለም። እሺ አስቀምጥልኝ። ስመጣ ፈነክታለሁ። በዚህ አትይዘውም አንተ። እንዳረሰው ሳስታውሰው እመጣለሁ፣ እቀበላለሁ። ይሻላል። ደግሞ ስማ፣ ቤት ነው መውጫው። ረሳሁት። መስፍን ጌታቸው፣ ጆን ተስፋዬ። አቤት። ጆን ተስፋዬ አንተ አይደለም። ተነሱታሽ እሱ ስለ ተነሱታ አንተ እሱም እዚህ ክፍል ዳግመኛ እንዳለ አበሻ ማለት አልሄድም። ማሞታለች። እዚህ ቢሮ ውስጥ እኔን ለማግኘት 10-20 ጊዜ ብትመጪ ምንም ለውጥ የለውም። የምትመጭበት መንገድ ማለት እንዴት አድርጌ እንደማስረዳሽ አላውቅም። እኔና አንቺ እንግባባ። አልገባሽም? ሰዓት ደርሷል። ልወጣ ነው። ሄሎ ወላካሎ እንደምን ዋላችሁ ተማሪዎች? አለን ቲቸርዬ፣ ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ፣ ሁሉም አልመጡም። በቀለ መንገድ ጠፍቶ one of the best artists.